የእንስሳ አካል የተቀበረ ሲወጣ ያለ በጣም እያመማት ነው። ልቧን በጣም ያው ዛሬ ራሱ መድኃኒት ገዝቼ ልኬ ነበር እና ግን አንተን በጣም ልቤ የፈለገው አንተ ጋር ነው በቃ እና አምኜ ነው የመጣሁት እና እናቴ እዚህ እንደምትፈወስ ኮምፕሊት እርግጠኛ ነበር። አሜን አሜን አሜን። ልቧን ልብ እንደሆነ ታክማለች። አዎ ብዙ ጊዜ 4 ዓመቷ ነው በቃ አለቅ ይሄ ሰውነቷ የለም። አሁን የሚገርም ካለችበት ግቢ ውስጥ የእንስሳ አካል የተቀበረ ሲወጣ ያለ አሜን ያበጠ ልብ ገባ። አሜን ቱቦ አይደለም፣ በአንድ በኩል ያበጠ ከዚህ ሰዓት ጀምሮ አሜን በኢየሱስ አሜን ነፃ ወጣች። አሜን ኢየሱስ አሜን። ሮባ ሳምንት እዚህ ነበርኩ። አልተጸለየልህም? እዚህ አልተጸለየልኝም። ኤምሲ ደግሞ ፈልጌ ሄድኩ። የሆነልኝ ምንድነው ማዘር አንለት በጣም ታማ ነበር። ማዘር ታማለች ተባለ። በጣም አሟታል፣ መድኃኒት ላካሉኝና እሺ ብዬ ብቻ የዛን ቀን ያደርኩት አዳር በቃ 10 ተኩል ነው የተኛሁት። አልተኛውም፣ ልቤን ይዤ እየጸለይኩ ነበር። ማዘርም በጣም ለ4 ዓመት ለ5 ዓመት ያክል ልቧን ያማት ነበረ። ደን የዛን ቀን በጣም ስጸልይ ነበረ። ከዛ መድኃኒቱን ገዝቼ ልኬ ከሰዓት ፕሮግራሙን ሄድኩኝ። እዛ የዛን ቀን ምንድነው የሆነው ፕሮግራሙ ላይ መቀመጥ አቃተኝ ጉባኤ ውስጥ። ከዛ ፎቶውን አሳየሁት፣ ና ተነሳለኝ። ጸለየ። ሲጸልይላት ወዲያው ተፈወሰች። ደውዬ ጠየቅኩኝ። በቃ የሆነ ነገር ከላይ ላይ ተነስቶ ነው የሄደው አለችኝ ማዘር። ወዲያው ተፈወሰ። አሜን አሜን።